ሰላም ሰላም ተማሪዎች እንደምን ቆያችሁ? ዛሬ ደግሞ ለ10ኛ ክፍሎች ሲቲዝንሺፕ ዩኒት 6 ይዤላችሁ መጥቻለሁ። እስከ ቪዲዮ ማብቂያ ድረስ እንድትከታተሉኝ እጋብዛለሁ። ሰብስክራይብ ማድረግ እንዳይረሳ፣ ሼር አድርጉ፣ ኮሜንት ስጡ፣ ላይክ አድርጉ። ሂውማን ራይትስ ይላል። አሁን ቀጥታ ወደ ቪዲዮ አልፋለሁ ማለት ነው። ዩኒት 6 ሂውማን ራይትስ ይላል። ሰብአዊ መብቶች ማለት ነው። ኦኬ ሂውማን ራይትስ ምንድን ነው የሚለውን ዘ ኮንሴፕትስ ኦፍ ሂውማን ራይትስ እናያለን ማለት ነው። ሂውማን ራይትስ ማለት የሰብአዊ መብት ጽንሰ ሀሳብ ምንድን ነው የሚለውን እናያለን። ዘ ሚኒንግ ኦፍ ሂውማን ራይትስ፣ ሂውማን ራይትስ ትርጉሙ ምንድን ነው? ሂውማን ራይትስ አር ቤዚክ ቱ ሂውማኒቲ፣ ለሰብአዊነት በጣም አስፈላጊ የሆነ ነገር ነው። ለሰው ልጆች በሙሉ አስፈላጊ የሆነ ነገር ነው ሰብአዊ መብት ስንል። ዘ አፕላይ ቱ ኦል ፒፕል ኤቭሪዌር ይላል። በሁሉም ቦታ ያሉ ሰዎች ማለት ነው፣ ቦታ ሳይገድባቸው አፕላይ ሊያደርጉት የሚገባ ነገር ነው። አንደርስታንዲንግ ኦፍ ሂውማን ራይትስ ኢዝ የሰብአዊ መብቶችን መረዳት ኢዝ አን ኢምፖርታንት በጣም ጠቃሚ ነው። ፓርትስ ኦፍ አወር ኢንዲቪዥዋል ስታተስ ኢዝ አን ኢምፖርታንት ፓርትስ ኦፍ አወር ኢንዲቪዥዋል ስታተስ በግላዊ ሁኔታዎቻችን ላይ ማለት አዝ ሂውማን ቢንግ እንደ ሰው ልጅ ሰብአዊ መብት የሚለውን ነገር ልንረዳው ይገባል። ያ ሁላችንን የሚመለከት ነገር ስለሆነ ማለት ነው። ኤንድ ኦፍ ኦል ኮሌክቲቭ ስታተስ አዝ ሜምበር ኦፍ ግሎባል ኮሚኒቲ ኦፍ ሂውማን ካይንድ ይላል። በግለሰብም ደረጃ እንደዚሁ ደግሞ በኮሌክቲቭ ስታተስ፣ ያ ማለት ደግሞ በግሩፕ እንደገና ምን ማድረግ አለብን? በግሩፕ ሁኔታዎቻችን ላይ ሂውማን ራይትስን መረዳት መቻል አለብን። እንደ ግለሰብም እንደ ቡድንም ማሰብ መቻል አለብን። አዝ ሜምበር ኦፍ የግሎባል ኮሚኒቲ ኦፍ ሂውማን ካይንድ እንደምን እንደ ዓለም ላይ እንደሚኖር እንደ ማህበረሰብ የሰው ልጅ ማህበረሰብ አባል እንደመሆናችን በግለሰብም ደረጃ በግሩፕም ደረጃ ልንረዳው ይገባል ነው። Okay, the notion of human rights infers that individual entitlements belongs to every member of human race ይላል። The notion of human rights infers that fundamental entitlements የሰብአዊ መብት ሁኔታ ማለት ነው ተጽዕኖ ሊያሳርፍ የሚችል ነገር ነው። that fundamental entitlements belongs to every member of human race ለማንኛውም የሰው ልጅ ዘር በሙሉ እንደ ሰው ልጅ ዘር አባልነታችን ተጽዕኖ ሊፈጥር የሚችል መሰረታዊ የሆነ ነገር ነው። These are privileges someone can claim just because he or she is human being without any discrimination based on condition ያለ this has privilege someone can claim የሆነ ሰው ሊታሰብበት የሚገባ የሆነ ነገር just because he or she is human being እሱ ወይም እሷ የሰው ልጅ በመሆናቸው ሊያገኙት የሚገባ ነገር ነው። without any discrimination ያለምንም መድሎ ማለት ነው። based on condition በሁኔታዎች ላይ ሳይመረኮዝ ምን ሳይደረግባቸው based on condition በሁኔታዎች ላይ ልዩነት ሳይደረግባቸው ሊተገበርላቸው የሚገባ ነገር ነው። the basic idea of human rights መሰረታዊ ሐሳብ የሚባለው የሰብአዊ መብት lies in people በሰዎች ላይ የሚያርፈው the need to protect and affirm every other people's natural rights ይላል። lies in people በሰዎች ላይ የሚያርፈው መሰረታዊ የሰብአዊ መብት the need to protect ሊጠበቅ የሚገባው ነገር ነው። and affirm every other people's natural rights የማንኛውም የሰው ተፈጥሯዊ መብቱ ተደርጎ ሊጠበቅ የሚገባው ነው ማለት ነው። since they are natural ምን ስለሆኑ ተፈጥሯዊ ስለሆኑ ማለት ነው። ኦኬ different scholars in the field በፊልዱ ላይ ያሉ በመስኩ ላይ ያሉ የተለያዩ ምሁራን agreed on the fact በእውነታዎች ላይ ይስማማሉ። ምን በሚለው እውነታ ላይ human rights derived from fundamental human dignity and worth የሰው መብት ከምን የመጣ ነው ይላል። from fundamental human dignity መሰረታዊ ከሚባል የሰው ልጅ ክብርና ዋጋ worth ማለት ዋጋ የሚመጣ ነገር ስለሆነ ያው ሊከበር ይገባል። ማንኛውም ሰው ወይ ደግሞ ማንኛውም አካል በቀላሉ ሊነጥቀው የሚችል ነገር አይደለም። the universal declaration of human rights UDH አርቲክል 2 ላይ ማለት ነው የዓለም አቀፍ የሰብአዊ መብቶች ድንጋጌ አርቲክል 2 ላይ አንቀጽ 2 ላይ ወደታችን እንመለከተዋለን። stipulates that human rights belongs to every human being ምን ይላል? አንቀጽ 2 ላይ UDHR ዓለም አቀፉ የሰብአዊ መብቶች ድንጋጌ የሰብአዊ መብት ለሁሉም የሰው ልጆች የተሰጠ ነው ይላል። without distinction ያለምንም ልዩነት of political or other opinion የሌላም ሐሳብ ልዩነት the only criteria someone must fulfill to enjoy this rights in being human
ብቸኛው ምንድን ክራይቴሪያ መስፈርት someone must fulfill ሊያሟላው የሚገባው to enjoy this rights ይህንን መብት ለመሰጠት ሊያሟላው የሚገባው ብቸኛው ክራይቴሪያ መስፈርት ምንድነው is being human የሰው ልጅ መሆኑ ብቻ ነው ማለት ነው human rights provide the minimum standards indispensable for people to live worth living life ይላል የሰማይ መብቶች human rights provide the minimum standard ዝቅተኛው መስፈርት ነው indispensable for people to live worth living life ህይወታቸውን ዋጋ ባለው መንገድ እንዲያሳልፉ የሚያደርገው ዝቅተኛ የሆነ ምንድነው ትንሹ ማለት ነው ሚኒመም ስታንዳርድ የሚባለው ይሄ ነው ማለት ነው human rights የግድ ሊኖራቸው ይገባል የሰው ልጅ በመሆናቸው ብቻ ሚኒመም ስታንዳርድ የተባለበት ምክንያት ተፈጥሯዊ ስለሆነና ከዚህም በላይ ሊያስፈልጋቸው ስለሚገባ ነገር ግን ይሄ ሁሉም ሰው ሊያካትተው የሚገባ ነገር ነው ማለት ነው ያለ ምንም ልዩነት human rights allow people to live their life የሰብአዊ መብቶች ሰዎችን እንዲኖሩ ያስችላቸዋል ያደርጋቸዋል ህይወታቸውን እንዲኖሩ ያስችላቸዋል they deserve to live ማለት መኖር የሚገባቸውን ህይወት እንዲኖሩ የሚያስችላቸው ነገር ነው ማለት ነው ኦኬ they aspire to life ለመኖር ደግሞ እንደዚሁ የሚያነሳሳቸው የሆነ ነገር ነው ሰው ሲኖራቸው ለመኖር ራሱ ደስተኛ ሆኖ መኖር ይችላሉ ማለት ነው to live a life with dignity and equality በኩልነትና በክብር ህይወታቸውን መኖር እንዲችሉ ያስችላቸዋል የሰማይ መብታቸው ሲከበርላቸው human rights give people የሰማይ መብት ለሰዎች ይሰጣል full control of their life ህይወታቸው ሙሉ ጥበቃ እንዲያገኝ ያስችላቸዋል and the freedom to choose how they live መኖር በሚፈልጉበት ሁኔታ መኖር እንዲችሉ ነፃነትን ይሰጣቸዋል ማለት ነው መርጠው እንዲኖሩ ነፃነትን ይሰጣቸዋል how they express themselves ራሳቸውንም እንዴት መግለጽ እንዳለባቸው ራሱ መብት ይሰጣቸዋል ማለት ነው what kind of government they want to support ምን አይነት መንግስት እንዲመራቸው እንደሚፈልጉ ራሱ መብት ይሰጣቸዋል ማለት ነው የፈለጉትን መንግስት መደገፍ ይችላሉ ማለት ነው among many other things እንደዚሁም ከሌሎች ሁኔታዎች አንፃር ሰብአዊ መብቶች ብዙ ጥቅሞች አሉት ማለት ነው human rights also guarantee people እንደዚሁ ሰብአዊ መብት ዋስትና ይሆናል ለሰዎች the means necessary to satisfy their basic needs መሰረታዊ ፍላጎቻቸውን እንዲያሟሉ ያስችላቸዋል ማለት ነው such as food housing and education ትምህርት ምግብ ቤት እንዲያገኙ መጠለያ እንዲያገኙ ያስችላቸዋል ማለት ነው so they can take full advantage of all opportunities ስለዚህ they can take full advantage ሙሉ የሆነ ጥቅም ሙሉ የሆነ እድል እንዲያገኙ ያስችላል ማለት ነው finally by guaranteeing life በመጨረሻ by guaranteeing life ለህይወታቸው ዋስትና በመስጠት ላይቤሪቲ ለነጻነታቸው ሴኩሪቲ ለደህንነታቸው human rights የሰብአዊ መብት protect people ሰዎችን ይጠብቃል against abuse by individuals and group በግለሰቦችና በቡድኖች ጥሰት እንዳይፈጸምባቸው ጥቃት እንዳይፈጸማቸው ያስችላል ማለት ነው who are more powerful ከነሱ በላይ ኃያል የሆነ ሰው ወይ ደግሞ ግሩፕ እንዳያጠቃቸው ያስችላል ማለት ነው the only precondition someone needs to fulfill in order to claim human rights is being human ቅድም እንዳልነው ብቸኛው precondition ወይ ደግሞ requirement or ደግሞ ክራይቴሪያ ብቸኛው ክራይቴሪያ መስፈርት someone needs to fulfill ይሄን ነገር ሊያሟላው የሚገባ ነገር ማለት ሰው መብቱ እንዲጠበቅለት ሊያሟላው የሚገባ ነገር ምንድነው being human ሰው ሆኖ መገኘቱ ብቻ ነው ማለት ነው the basic feature of human rights መሰረታዊ የሰብአዊ መብቶች ሁኔታ ምን ይመስላል ፊቸሩ ካራክተሪስቲክሱ ወይ ደግሞ ገጽታው ምን ይመስላል የሚለው ነው የምንመለከተው እዚህ ደግሞ human rights possess the following salient features that distinguish them from other variants of like democratic rights ይላል የሰብአዊ መብቶች ምን አላቸው የተለየ የሆነ ገጽታ አላቸው ከሌሎች አይነት መብቶች የሚለያቸው ማለት ነው ለምሳሌ ከዲሞክራሲያዊ መብት የሚለየው ከህዝባዊ መብት የሚለያቸው የሆነ የራሳቸው ገጽታ አላቸው የመጀመሪያው feature of or ደግሞ characteristics of human rights ከምንለው ዩኒቨርሳሊዝም ነው ዩኒቨርሳሊዝም ማለት ሉላዊነት ማለት ነው ይሄ ማለት means that they apply equally to all people everywhere in the world እሺ ዩኒቨርሳሊዝም ማለት ማንኛውም ሰው ሁሉ
they apply equally በእኩልነት ምን ይደረጋሉ apply ይደረጋሉ human rights የሰብአዊ መብቶች ለሁሉም በእኩል ደረጃ ይሰጣሉ ማለት ነው to all people ለሁሉም ሰዎች everywhere በሁሉም ቦታ ማለት ነው in the world በአለም ላይ and with no time limit ምንም ጊዜ ሳይገድብ ምንም ቦታ ሳይገድብ ማለት ነው የሰው ልጅ ሰው በመሆኑ ብቻ የሚሰጠው ነው every individual is entitled to enjoy his or her human rights without distinction of race or ethnic background, color. Okay. Every individual, ሁሉም ግለሰብ is entitled to enjoy his or her human rights. የሰብአዊ መብቱን ይይዛል ያገኛል without distinction of race ያለምንም የዘር ልዩነት or ethnic background ወይ ደግሞ የብሔር ሁኔታ ማለት ነው ሳይገድበው ልዩነት ሳይገድበው የቀለም ከለር ሴክስ የጾታ ሴክሹዋል ኦሪየንቴሽን ያለው የጾታዊ አተገባበር ዲስኤቢሊቲ ማለት ደግሞ የአካል ጉዳተኝነት ሳይገድበው ላንጉጅ ቋንቋ ሪሊጅን ሃይማኖት ፖለቲካዊ ኦር አዘር ኦፒኒየን ሌላም የራሱ የግል አመለካከት ናሽናል ኦር ሶሻል ኦሪጂን የብሔራዊ ወይ ደግሞ የማህበራዊ መገኛው ማለት ነው በርዝ ኦር አዘር ስታተስ የትውልድ ወይ ደግሞ ሌላ ሁኔታው ሳይገድበው ማለት ነው we should note that the universality እዚህ ጋር ማየት ያለብን ነገር universality of human rights የሰብአዊ መብት ሉላዊነት ስንል does not in any way threaten the rich diversity of individuals or of different cultures does not in any way በማንኛውም ሁኔታ threaten the rich diversity of individuals rich diversity of individuals የግለሰቦችን ብዝሃነት ሀብት አይነካም ማለት ነው of different culture ወይ ደግሞ እንደዚሁ ባህልን የተለያዩ ባህሎችን አይነካም ማለት ነው universality is not synonyms with uniformity ሉላዊነት ስንል not synonyms with uniformity ተመሳሳይነት with uniformity ተመሳሳይነት አይኖርም ከአንድ ከመሆን ጋር ማለት ነው ዩኒቨርሳሊቲ ስንል is not synonymous አንድ ማድረግ መቻል ማለት አይደለም ሉላዊነት ስንል አንድ ማድረግ መቻል ተመሳሳይ ማድረግ መቻል ሳይሆን እኩል ማድረግ መቻል ነው diversity requires a world where everyone is equal diversity ብዝሃነት requires a world ሁሉንም ዓለም ማለት ነው where everyone is equal ሁሉንም እኩል የሚያደርግ ነው ማለት ነው and equally deserves respect በእኩልነት ክብርን ይገባል የሚል ነው ማለት ነው የሚሰጥ ነው human rights serve at minimum standard applying to all human beings ቅድም እንዳልነው የሰብአዊ መብት ለሁሉም የሰው ልጆች ሚኒመም ስታንዳርዱ ነው ወይ ደግሞ ዝቅተኛው ክራይቴሪያ መስፈርት ነው ማለት ነው ሊሰጠው የሚገባው የሰው ልጅ በመሆኑ ብቻ each state and society ሁሉም ሀገርና ማህበረሰብ is free to define each state and society is free to define ሁሉም ሀገርና ማህበረሰብ free to define ለመግለጽ ነፃ ነው and apply higher እንደዚሁ አፕላይ ለማድረግ በከፍተኛ ሁኔታ ለመተግበር ማለት ነው and more specific standard እንደዚሁ ደግሞ ከዚህም በላይ ጨምሮ ስፔሲፊክ ስታንዳርድ በተለየ ሁኔታ በተለየ መስፈርት ማክበር ይችላል ማለት ነው አሁን እዚህ ጋር ሚኒመም ስታንዳርድ ነው ስንል ሂውማን ራይትስ አንድ ሰው በመሆኑ ብቻ ሊሰጠው ይገባል ከዚህም በላይ ደግሞ ዝቅተኛው መስፈርት የሰብአዊ መብት ሆኖ ከዚህም በላይ ደግሞ እንደየሀገሩና እንደየማህበረሰቡ ሁኔታ ከፍ ሊል ይችላል ማለት ነው ነገር ግን የሰው ልጅ በመሆኑ ብቻ ሊያገኘው ይገባል ፎር ኤግዛምፕል ኢን ዘ ፊልድ ኦፍ ኢኮኖሚክ ለምሳሌ በኢኮኖሚያዊ ዘርፍ በሶሻል ኤንድ ካልቸራል ራይትስ በማህበራዊና በባህላዊ መብቶች ጉዳዮች ላይ we find the obligation to undertake steps to achieve progressively the full realization of these rights ይላል we find the obligations ኃላፊነቶችን ግዴታዎችን እናገኛለን to undertake steps to achieve progressively በቀጣይነት ሁኔታ ለማሳካት ማለት ነው ምኖች ይወሰዳሉ undertake step ማለት እርምጃዎች ይወሰዳሉ the full realization of these rights እነዚህ መብቶች እውን ለማድረግ ማለት በሙሉነት እውን ለማድረግ ብዙ እርምጃዎች ይወሰዳሉ በዘለቄታነት እውን ለማድረግ በተለያዩ ማህበራዊ ኢኮኖሚያዊና ባህላዊ ሁኔታዎች ላይ ማለት ነው but there is no stipulated position
on raising taxes to facilitate this ነገር ግን there is no stipulated position on raising taxes to facilitate this ነገር ግን ይሄንን ለማድረግ ተጨማሪ የሆነ ግብር አይጠይቅም ተጨማሪ የሆነ ግብር አያስገኝም ማለት ነው ሰው በመሆናቸው ብቻ ይከበርላቸዋል ከዛ በተጨማሪ ግን ታክስ የሚጠየቁበት ግብር የሚጠየቁበት አይደለም ማለት ነው it's up to each country እንደ የሀገር ሁኔታ and society እንደ ማህበረሰቡ ሁኔታ to adopt such policies የተለያዩ ፖሊሲዎች ይጸድቃሉ in the light of their own circumstance policy in the light በቀላሉ ማለት ነው of their own circumstance በዙሪያቸው ባለው ሁኔታ ማለት ነው ሌላው ኢንተርናሊቲ ማለት ነው ኢንተርናሊቲ ማለት ዘላለማዊነት ማለት ነው ዘላለማዊነት ሁለተኛው ፊቸር ዘላለማዊነት ነው the only time individuals stop enjoying their human rights is at the time of natural death አሁን ዘላለማዊነት ስንል የሰው መብቶች ዘላለማዊ ናቸው ስንል the only time individuals አንድ ሰው stop enjoying their human rights የሰብአዊ መብቱ የሚወገደው መቼ ነው at the time of natural death የተፈጥሮ ሞት ሲመጣበትና ሞት ሲወስደው ብቻ ነው የሰብአዊ መብቱ ከዛ በኋላ የማይኖረው ማለት ነው otherwise these rights are in principle internal ካልሆነ በስተቀር ግን በህይወት እስካለ ዘላለማዊ ይሆናል ማለት ነው የሰው ልጅ በህይወት እስካለ ሰው እስከሆነ ድረስ ሊሰጠው የሚገባ ነው ማለት ነው ሌላው inalienability ነው inalienability ማለት ደግሞ የማይጣስ የሆነ ማለት ነው ሰብአዊ መብቶች የማይጣሱ ናቸው ማለት ነው okay means that inalienability means that you cannot lose them ልታጧቸው አትችሉም because they are linked to the very fact of human existence ምክንያቱም የሰው ልጅ ሰው በመሆኑ ብቻ የሰው ልጅ ሰው ሆኖ በመፈጠሩ ብቻ የሚያገኘው ስለሆነ ከሱ ጋር የተቆራኘ ስለሆነ ነው they are inherent to all human beings ለሁሉም ሰዎች ምንድናቸው ተፈጥሯዊ ናቸው inherent ናቸው in particular circumstance some though not all may be suspended or restricted ነገር ግን በአንዳንድ ሁኔታዎች ላይ particular circumstance ማለት በአንዳንድ ሁኔታዎች ላይ የተወሰኑት though not all ነገር ግን ሁሉም አይደሉም may be suspended or restricted ሊገደቡ ግን ይችላሉ for example if someone is found guilty of a crime አንድ ሰው ለምሳሌ ወንጀለኛ ሆኖ ቢገኝ his or her liberty ነፃነቱ ወይ ደግሞ ነፃነቷ can be taken away ሊወሰድ ይችላል or in times of national emergency ወይም ደግሞ አስቸኳይ ጊዜ አዋጅ ሁኔታ ላይ ማለት ነው አገሪቱ አስቸኳይ ጊዜ አዋጅ ሊኖራት ይችላል በዛ ጊዜም እንደዚሁ ሪስትሪክት ሊሆን ይችላል ማለት ነው a government may declare አንድ መንግስት ሊያጸድቅ ይችላል this publicly በይፋዊ ማለት ነው then derogate from some rights የተወሰኑ መብቶች ሊገደቡ ይችላሉ for example in imposing curfew restricting freedom of movement ለምሳሌ curfew means just እስር ቤት ገብቶ የመንቀሳቀስ መብቱ ሊገደብ ይችላል ማለት ነው ከዚህ ውጭ ግን ምንድናቸው inalienability means የማይጣሱ ናቸው ማንንም ሊወስዳቸው ማንንም ሊነጠቁ የማይችሉ ናቸው ነው አራተኛው ፊቸር ኦፍ human rights ምንድነው አራተኛው የሰው መብቶች ገጽታ indivisible የማይከፋፈሉ ይሆንና ኢንተርዲፔንደንት እርስ በርሳቸው ደግሞ የሰው መብቶች ምን የሚሆኑ ናቸው ማለት ነው የተቆራኙ ናቸው አንዱ ካልተከበረ ሌላው አይከበርም ማለት ነው አንዱ ሲከበር ሌላው ይከበራል ማለት ነው means that different human rights are intrinsically connected ይሄ ማለት የተለያዩ ሰብአዊ መብቶች እርስ በርሳቸው የተቆራኙ ናቸው cannot be viewed in isolation from each other አንዱን ከሌላው ለይተን ማየት አንችልም the enjoyment of one right depends on the enjoyment of many other rights አንዱ መብት ሲከበር በዛውም ደግሞ ብዙ መብት እንደሚከበርለት ይታሰባል ማለት ነው and no one right is more important than the rest no one right is more important than the rest አንዱ ከሌላው የበለጠ ነው የሚባል የሰው መብት የለም ማለት ነው ሁሉም የሰው መብቶች በኩል ደረጃ ሊከበሩ ይገባቸዋል this means that ይሄ ማለት one set of rights cannot be enjoyed fully without the others አንዱ ብቻውን ለብቻ ሊከበር አይችልም ያለ ሌሎቹ ማለት ነው for example making progress in civil and political rights make it easier to exercise economic social and cultural rights ለምሳሌ making progress in civil and political rights በሲቪል እና በፖለቲካዊ መብቶች ላይ make it easier to exercise ኢኮኖሚያዊ ሶሻል ማህበራዊ and cultural rights የሰብአዊ የባህላዊ መብቶቹ ምን እንዲሆኑ
እንዲከበሩ ይደረጋል። ሲሚላርሊ እንደዚሁ ደግሞ ቫዮሌቲንግ ኢኮኖሚክ ሶሻል ኤንድ ካልቸራል ራይትስ ካን ኔጌቲቭሊ አፌክት ሜኒ አዘር ራይትስ። እነዚህ ደግሞ በሌላ መንገድ ደግሞ ምን ሊሆኑ ይችላሉ ማለት ነው? ሊጣሱ ሊገረሰሱ ይችላሉ ማለት ነው። ያ ማለት ይጎዳሉ። ይሄ ማለት ምንድነው? ሲቪል ኤንድ ፖለቲካል ራይትስ የምንላቸው ኢኮኖሚክ ሶሻል እና ካልቸራል ራይት እንዲከበሩ ያደርጋል። በሌላ መንገድ ግን እነዚህ የሚጎዱ ከሆነ በእነዚህ በኢኮኖሚክ ሶሻል እና ካልቸራል ራይት ላይ አዎንታዊ የሆነ ተጽዕኖ ያድራል ማለት ነው። ኦኬ ኢንቫዮሌቢሊቲ ማለት ደግሞ ሊጣስ የማይችል ማለት ነው። ሂውማን ራይትስ ቢ ዜር ቬሪ ናቹራል ኔቸር አር ኤክስፔክትድ ኖት ቱ ቢ ቫዮሌትድ ኦር ኢቨን ሪስትሪክትድ ባይ ኤኒዋን። በማንም ሰው ሊወሰድ የማይችል ማለት ነው። ሂውማን ራይትስ ባይ ዜር ቬሪ ኔቸር ተፈጥሯዊ በመሆናቸው አር ኤክስፔክትድ ኖት ቱ ቢ ቫዮሌትድ አይጣሱም፣ ኤንድ ኢቨን ሪስትሪክትድ ባይ ኤኒዋን እንደውም በማንም አይገደቡም ማለት ነው። ኢን ሰም ካንትሪስ ዌር ዲሞክራሲስ ዌል ኮንሶሊዴትድ ዚስ ኢንቫዮላቢሊቲ ሎጂክ ኤክስቴንድ ቱ ኢቨን ዘ ታይምስ ኦፍ ክራይሲስ ኤንድ ኢመርጀንሲ። እንደውም ኢን ሰም ካንትሪስ አንዳንድ አገራቶች ላይ ዌር ዲሞክራሲ ኢዝ ዌል ኮንሶሊዴትድ በደንብ ዲሞክራሲ የሚራምድበት ሀገራቶች ላይ ዚህ ኢንቫዮላቢሊቲ ይሄ አለመጣሱ ወይ ደግሞ አለመወሰዱ ማለት ነው ሎጂክ ኤክስቴንድስ ቱ ኢቨን ዘ ታይም ኦፍ ክራይሲስ ኤንድ ኢመርጀንሲ። ኢቨን በምን ጊዜ በአስቸኳይ ጊዜ አዋጅ ጊዜም እንኳን እነዚህ በዲሞክራሲ በጣም የተለማመዱ ሀገራቶች እነዚህን የሰብአዊ መብቶች አይነኩም ማለት ነው። ሂውማን ራይትስ አር ኢሪቮኬብል ማለት ሊቀየሩ የማይችሉ ማለት ነው። የሰብአዊ መብቶች ሊቀየሩ አይችሉም። ካኖት ቢ ቴከን አዌይ ባይ ኤኒ ፓወር ኦር ኦቶሪቲ በማንኛውም ኃይል ወይም ደግሞ ስልጣን ሊወሰዱ አይችሉም። ቢኮዝ ዚስ ራይትስ ኦሪጂኔትድ ዊዝ ዘ ሶሻል ኔቸር ኦፍ ማን ኢን ዘ ሶሳይቲ ኦፍ ሂውማን ቢንግስ። ምክንያቱም እነዚህ መብቶች ኦሪጂኔትድ ዊዝ ከምን የመጡ ናቸው? ዊዝ ዘ ሶሻል ኔቸር በማህበራዊ ተፈጥሯዊነቱ ኦፍ የሰው ልጅ ማለት ነው። ኢን ሶሳይቲ ኦፍ ሂውማን ቢንግስ የሰው ልጅ በመሆኑ ብቻ ዘይ ቢሎንግ ቱ ኦኬ። ሌላው ክላሲፊኬሽን ኦፍ ሂውማን ራይትስ ይላል። የሂውማን ራይትስ ወይ ደግሞ የሰብአዊ መብቶች ክፍሎች ማለት ነው። እነሱን መከፋፈል የሚለው ነው። ክላሲፊኬሽን ኦፍ ሂውማን ራይትስ የሂውማን ራይትስ የሰብአዊ መብቶች ክፍል 3 አይነት ናቸው። የመጀመሪያው ፈርስት ጄኔሬሽን ራይት ይባላሉ። ሰከንድ ጄኔሬሽን እና ሰርድ ጄኔሬሽን ራይት ብለን በ3 መክፈል እንችላለን ማለት ነው። ፈርስት ጄኔሬሽን ራይት ሌላው ስማቸው ምን ይባላል? ሲቪል ኤንድ ፖለቲካል ራይት ይባላሉ። ሰከንድ ጄኔሬሽኖች ደግሞ ኢኮኖሚክ ሶሻል ኤንድ ካልቸራል ራይት ይባላል። ሰርድ ጄኔሬሽን ራይት ደግሞ ሶሊዳሪቲ ራይት ኦር ዘ ራይት ቱ ዴቨሎፕመንት ኤንድ ኢንቫይሮንመንት ኤንድ ፒስ ብለን መክፈል እንችላለን ማለት ነው። ፈርስት ጄኔሬሽን ራይትስ ዘ ፈርስት ታየር ኦር ጄኔሬሽን የመጀመሪያው ትውልድ መብቶች የሚባሉት ማለት ነው። ዘ ፈርስት ታየር ኦር ጄኔሬሽን ኮንሲስት ኦፍ ሲቪል ኤንድ ፖለቲካል ራይትስ አር ድራይቭድ ፕራይመሪ ፍሮም 7th and 8th ሴንቸሪ። የመጀመሪያ ላይ የመጡት በ17ኛው ወይ ደግሞ በ18ኛው ክፍለ ዘመን ነው ማለት ነው እውቅና ያገኙት። ፖለቲካል ቲዮሪስ ከነበረው የፖለቲካ ጽንሰ ሀሳብ ነበር የመጣው which are associated with English American and French Revolution። በምን ጋር ተያይዘው ማለት ነው? እንግሊዝ ውስጥ አሜሪካ ውስጥ እና ከአሜሪካኖች እና ከፈረንሳዮች ተሐድሰው ጋር የተገናኘ ነው ማለት ነው። think of life liberty and አብዮት ጋር revolution means አብዮት ማለት ነው። think of life liberty and pursuit of happiness ህይወትን ነፃነትን እና ደስታን የመፈለግ ሁኔታ እዚሁ ጋር ነው የሚመጣው ማለት ነው። this approach favors limiting government by placing restriction። ይሄ አፕሮች ይሄ ሁኔታ favors limiting government by placing restriction on state action በሆኑ አክሽኖች ላይ ምን ያስቀምጡ ነበር? ገበደብ ያስቀምጡ ነበር ማለት ነው በዛ ወቅት። the right set forth in article 221 of Universal Declaration of Human Rights include freedom from discrimination። UDHR ወይ ደግሞ የሰብአዊ መብቶች ድንጋጌ ዓለም አቀፍ የሰብአዊ መብቶች ድንጋጌ አንቀጽ 2 እስከ 21 ላይ ምን ያትታል? freedom from discrimination ነፃነት ማለት ነው። freedom from discrimination ማለት ምንድን
ልዩነት የሌለው ወይ ደግሞ መድሎ የሌለው ነፃነት ማለት ነው። ፍሪደም ፍሮም ስሌቨሪ ከባርነት ነፃ መሆን፣ ፍሪደም ፍሮም ቶርቸር እንደዚሁ ከባድ የአካል ጉዳት ከማድረስ ነፃነት፣ ፍሮም ክሩል ከጭካኔ፣ ኢንሂውማን ከኢሰብአዊነት፣ ኤንድ ዲጋርዲንግ ትሪትመንትስ እንደዚሁ ወጣ ካለ እንትን ምርመራ ማለት ነው። ፍሪደም ፍሮም አርቢትራሪ አሬስት ኤንድ ዲቴንሽን እንደዚሁ የበላይ የሆነ አካል ዝም ብሎ ከማሰር ማለት ያለምንም ህግ ከማሰር ማለት ዘ ራይት ቱ ፌር ኤንድ ፐብሊክ ትሪያል እንደዚሁ ደግሞ የፍትህና የህዝብ ነፃነት በፍርድ ቤቶች ላይ ያለ ነፃነት፣ ፍሪደም ኦፍ ቶት የማሰብ ነፃነት፣ ኮንሳይንስስ ኤንድ ሪሊጅን የማመን የእምነትና የሃይማኖት ነፃነት፣ ፍሪደም ኦፍ ኦፒኒየን ኤንድ ኤክስፕሬሽን እንደዚሁ የሐሳብና ሐሳብን የመግለጽ መብት ደግሞ ኤንድ ዘ ራይት ቱ ፓርቲሲፔት ኢን ገቨርንመንት ስሮ ፍሪ ኤሌክሽን እንደዚሁ በመንግስት ጉዳይ ላይ የመሳተፍ ላይክ ፍሪ ኤሌክሽን ነፃ ምርጫ የማድረግ መብት ማለት ነው። የት ላይ ነው የሚገቡት? እዚሁ ፈርስት ጀነሬሽን ራይት ላይ ነው የሚገቡት ማለት ነው። ሰከንድ ጀነሬሽን ራይት የሚባሉት ደግሞ ዘ ሰከንድ ጀነሬሽን ኦፍ ራይትስ ብሮድን ዘ ፕራይመርሊ ፖለቲካል ፎከስ ኦፍ ኤርሊየር ቪውስ ቱ ኢንክሉድ ኢኮኖሚክ ሶሻል ኤንድ ካልቸራል ራይትስ። ሁለተኛው ትውልድ ደግሞ ሰከንድ ጀነሬሽን ኦፍ ራይት የሚባለው ደግሞ የትን ይዛል ማለት ነው። ፖለቲካል ፎከስ ላይ ፖለቲካዊ አትኩሮት ላይ አድርጎ ላይክ እንደ ኢኮኖሚያዊ ማህበራዊ እና ባህላዊ መብቶች ላይ ያተኩራል ማለት ነው። ዚስ ቪውስ ኦሪጂኔትድ ፕራይመርሊ በመጀመሪያ የመጣው ኢን ዘ ሶሻሊስት ትራዲሽንስ ኦፍ ማርክስ ኤንድ ሌኒን ከማርክስ እና ከሌኒን አስተሳሰብ ሶሻሊስቶች ነበሩ፣ ከነሱ አስተሳሰብ ነበር የመጣው ማለት ነው። አኮርዲንግ ቱ ዚስ ቪው በዚህ አመለካከት ሂደት መሰረት ራይትስ አር ኮንሲቭድ ሞር ኢን ፖዚቲቭ ራዘር ዛን ኔጌቲቭ ተርምስ መብቶች በአዎንታዊ መንገድ ይከበራሉ። አሉታዊ ከሆኑ ተርም ይልቅ አሉታዊ ከሆነ ተርም ይልቅ ወይ ደግሞ ቃል ቋንቋ ይልቅ አዎንታዊ የሆነ ቃል ያመዝናል ማለት ነው። ኤንድ ዘስ ኢንካሬጅ ዘ ኢንተርቬንሽን ኦፍ ዘ ስቴት እንደዚሁ ደግሞ ኢንካሬጅ ያበረታታል ኢንተርቬንሽን ኦፍ ዘ ስቴት የመንግስትን ወይ ደግሞ የመንግስታትን ወይ ደግሞ የሀገራትን ምንድን ተጽዕኖ ያበረታታል ማለት ነው። ይሄ የሶሻሊስት ስለሆነ ማለት ነው የሶሻሊስቶች አመለካከት። ኢሉስትሬት ኦፍ ዚስ ራይትስ አር አርቲክል 22 to 27 ከአንቀጽ 22 እስከ 27 ላይ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ላይ ጸድቀዋል። ይሄ ዚስ ኢንክሉድ ዘ ራይት ቱ ሶሻል ሴኩሪቲ ይህም ምንን ይይዛል? ሶሻል ሴኩሪቲን ይይዛል፣ የማህበረሰብ መረጋጋት፣ ዘ ራይት ቱ ወርክ የመስራት መብት፣ ዘ ራይት ቱ ስታንዳርድ ኦፍ ሊቪንግ ኤዱኬት ፎር ዘ ሄልዝ እንደዚሁ ጤናን በበቂ ሁኔታ ብቁ የሆነ በቂ የሆነ ጤናን የማግኘት ዌል ቢንግ ኦፍ ሰልፍ የራስን ደህንነት የመጠበቅ መብት ኤንድ ፋሚሊ የቤተሰብን መብት፣ ዘ ራይት ቱ ኤጁኬሽን የመማር መብት እንደዚሁ ትምህርት የማግኘት መብት የሚይዘው የት ላይ ነው ማለት ነው? ሰከንድ ጀነሬሽን ላይ ነው ማለት ነው። ሰርድ ጀነሬሽን ራይት ደግሞ አለ። ሰርድ ጀነሬሽን ራይት የምንለው ዚስ ቪውስ አር ዘ ፕሮዳክት ኦፍ ዘ ራይትስ የአመለካከት ደግሞ are the product of rise and decline of the nation state in the last half of the 20th century በ20ኛው ክፍለ ዘመን መጨረሻ አካባቢ ላይ የነበረ አመለካከት ነው ማለት ነው። ኔሽን ስቴት ዲክላይን ኤንድ ራይዝ ማለት የመንግስታት መውጣትና መውረድን ተከትሎ የመጣ ነው ማለት ነው። these rights have been championed by the third world and remain somewhat controversial and debated እነዚህ መብቶች በሶስተኛው የዓለም ጦርነት ላይና እንደዚህ ነው remain somewhat የቀሩት ደግሞ ኮንትሮቨርሻል ኤንድ ዲቤትድ በጣም ክርክር ተደርጎባቸው ነበር፣ በደንብ ውይይት ተደርጎባቸው ነበር ማለት ነው። the specific rights include the right to political, economic and social cultural self determination እዚህ ላይ የሚካተቱት ደግሞ ሰርድ ጀነሬሽን ራይት ላይ የምንላቸው የፖለቲካ ኢኮኖሚያዊ የማህበራዊና የባህላዊ ራስን በራስ የማስተዳደር መብት እዚህ ጋር ነው የሚገባው ማለት ነው። the right to economic and social development የኢኮኖሚና የማህበረሰባዊ እድገት ወይ ደግሞ ልማት፣ the right to participate in and benefit from የመሳተፍ እዛ ውስጥ ገብቶ የመሳተፍና ተጠቃሚ የመሆን from the common heritage of mankind የጋራ በሚያደርግ የሰው ልጅ የጋራ በሚያደርጋቸው ቅርሶች ላይ ለምሳሌ ቅርሶች ሊኖሩ ይችላሉ፣ የሰው ልጆች ቅርሶች እነዛ ላይ ተጠቃሚ የሆኑና እዛም ደግሞ የመሳተፍ መብት ሰርድ ጀነሬሽን ራይት ላይ ነው የሚገባው። ስለዚህ ሶስቱ ላይ ያሉ ጀነሬሽኖች ላይ ያሉት መብቶችን አሁን እያንዳንዳቸውን ማወቅ መቻል ይኖርብናል ማለት ነው።
human rights provision under the federal constitution የሰብአዊ መብቶች በፌደራላዊ በእኛ ሀገር ላይ በፌደራላዊ ህገ መንግስት ላይ ምን ይመስላል የሚለውን ነው ደግሞ እዚህ ጋር የምናየው ማለት ነው። ኦኬ one of the distinguishing feature of federal constitution አንዱ የሚለየው የፌደራል ኮንስቲቱሽን የፌደራል ህገ መንግስትን is emphasized given to international recognized human rights norms ይህ ህገ መንግስት እውቅና ይሰጣል በደንብ አትኩሮት አጽንኦት ይሰጣል ኢንተርናሽናሊ ሪኮግናይዝ በዓለም አቀፍ ደረጃ እውቅና ለተቸረው የሰብአዊ መብቶች ድንጋጌዎች እውቅና ይሰጣል በከፍተኛ ሁኔታ ማለት ነው የኢትዮጵያ ህገ መንግስት this fundamental principle ይሄ መሰረታዊ ጽንሰ ሐሳብ is stipulated in article 10 of the constitution ህገ መንግስቱ ላይ አንቀጽ 10 ላይ የተጻፈ ነው which articulates human rights and freedom ምን ይላል እዛ ላይ human rights and freedom የሰብአዊ መብቶችና ነጻነት emanating from the nature of mankind ለሁሉም ሰው ተብሎ ለተፈጠረ በሙሉ የተሰጠ ነው are inviolable and inalienable የማይጣስና የማይገረሰስ ነው ተብሎ ተጽፏል ማለት ነው thus one can really observe that the long list of rights embodied in chapter 3 of the constitution of reaffirmation of this principle የፌደራል ኮንስቲቱሽን its chapter 3 clearly የኢፌድሪ ህገ መንግስት in its chapter 3 በምዕራፍ 3 ላይ clearly በግልጽ stated አጽድቆታል list of rights የመብቶችን ዝርዝር ማለት ነው that are divided into two categories በሁለት መንገድ ከፍሎ human rights and democratic rights ብሎ ማለት ነው የሰብአዊ መብቶችና የዲሞክራሲያዊ መብቶች ብሎ በሁለት ከፍሏቸዋል article 13 to 44 አንቀጽ 13 እስከ 44 ላይ አርዲቮልድ ባይ ፋንዳሜንታል ራይትስ ኤንድ ፍሪደም መሰረታዊ መብቶችና የነጻነት መብቶች ተብሎ ተጽፏል በጥቅሉ አኮርዲንግሊ አርቲክል 14 to 28 ከ14 እስከ 25 ላይ ደግሞ የሰብአዊ መብቶች ተብሎ ተሰጡት ስም ተጽፏል ማለት ነው ከአንቀጽ 29 እስከ 44 ደግሞ ደብድ ዲሞክራቲክ ራይት ተብሎ ለብቻ ተጽፏል some of these rights are presented in the table given for your inspection ይላል ለእናንተ ለይታችሁ ለመልከታችሁ እዚህ ጋር የተጻፈ በሰንጠረዥ ተደርጎ ማለት ነው ሂውማን ራይትስ የሰብአዊ መብቶች ስንል አንዱ ማናለ ራይት ቱ ላይፍ አለ በህይወት የመኖር መብት ይሄ ማለት ዘ ራይት ቱ ሴኩሪቲ ኦፍ ፐርሰን የሰውየው ደህንነት የመጠበቅ መብት ማለት ራይት ቱ ላይበሪቲ ማለት ደግሞ የነጻነት መብት ማለት ነው ዘ ራይት ኦፍ አ ፐርሰን ሄልድ ኢን ካስተዲ ኤንድ ኮንቪክትድ ፕሪዝነርስ እንደዚሁም ዝም ብሎ ያለ ምንም እንትን ያለ መያዝ ማለት ነው ያለ ፍርድ ቤት ትዕዛዝ ያለ መያዝና ያለ መታሰር መብት የነጻነት መብት ይባላል ራይት ኦፍ ፐርሰን አሬስትድ ማለት የታሰረ ሰው መብት ማለት ነው ፕሮሂቢሽን አጌንስት ኢንሂውማን ትሪትመንት ኢሰብአዊ ከሆኑ ምርመራዎች የመጠበቅ መብት ማለት ነው ዘ ራይት ኦፍ ፐርሰን አኪውዝድ ማለት የታሰረ ሰው መብት ማለት ነው ደግሞ ይሄ ነን ሪትሪዮ አክቲቪቲ ኦፍ ክሪሚናል ሎው ሪትሮ አክቲቪቲ ኦፍ ክሪሚናል ሎው ማለት ነን ሪትሮ አክቲቪቲ ማለት በታሰረበት ወንጀል እንደገና ያለ መጠየቅ መብት ማለት ነው the right to honor and reputation እንደዚሁ prohibition of double jeopardy ማለት እንደገና በሁለት ወንጀል ዘንድሮ ለምሳሌ በሆነ ወንጀል ታሰረ ከዛ ከተለቀቀ በኋላ እንደገና በሌላ ወንጀል ያለ መጠየቅ መብት ማለት ነው እዚህ ጋር the right to honor and reputation ማለት the right to equality ማለት ደግሞ the right of person accused የታሰረ ሰው መብት ማለት ደግሞ non retro activity of criminal law በወንጀለኛ ህግ ባለው መሰረት የመያዝ መብት ማለት ነው arrested እና accused አሁን ልዩነቱ ምንድነው right of person arrested ማለት ገና ፍርድ ቤት ያላሰረው ነው በፖሊስ ቁጥጥር ስር የሆነ ነው ገና አልተፈረደበትም accused ማለት ደግሞ ተፈርዶበት የገባ እስረኛ ያለው መብት ማለት ነው the right to equality ማለት ደግሞ የእኩልነት መብት ማለት ነው ስለዚህ freedom of religion belief and opinion የእኩልነት መብት ማለት በነጻነት የማመን እንደዚሁ ሐሳቡን የመግለጽ ሃይማኖትን የማራመድ the right to privacy ያለ ደግሞ ደህንነቱ የመጠበቅ መብት ማለት crimes against humanity እንደዚህ በሰብአዊነቱ ላይ በሰብአዊነቱ ላይ የሚደረጉ ወንጀሎች ከነሱ የመጠበቅ መብት እነዚህ በሙሉ አሉ ማለት ነው ኦኬ citizens and state obligation in realizing human rights ይላል the meaning of human rights okay the meaning of human rights
መብቶች ኦኬ የሰብአዊ መብቶች ትርጉም ማለት ነው እዚህ ጋር ኦኬ እያንዳንዱን እናያለን እዚህ ጋር ስቴት ኦብሊጌሽን አለ ስቴት ኦብሊጌሽን ማለት የመንግስታት ምንድን ወይ ደግሞ የሀገራት ግዴታ ማለት ነው በሰብአዊ መብቶች ላይ ምን አይነት ግዴታ አላቸው according to Vienna declaration እንደ ቪየና ስምምነት መሰረት እንደ በ1993 ላይ ሀገራት ተሰብስበው ቪየና ላይ ያጸደቁት ነገር አለ while the significance of national and regional particulates and various historical cultural and religious background must be borne in mind as duty of states okay በቪየና ስምምነት መሰረት while the significance of national and regional particulates የሀገራትና በብሔራዊ ደረጃና በክልል ደረጃ የሚጸድቁ ናቸው የሚሆኑት and various የተለያዩ ታሪካዊ እንደዚሁ ባህላዊ religious ሃይማኖታዊ background must be borne in mind ሊታሰቡ ይገባል ማለት ነው እነዚህን ታሳቢ ያደረገ መሆን አለበት is duty of state የመንግስታት ምንድነው ግዴታ ነው የሚጸድቁ ህጎች እነዚህን ታሳቢ ያደረገ መሆን አለበት regardless of their political economic and cultural system ያለምንም ፖለቲካዊ ኢኮኖሚያዊና ምንድን ካልቸራል ሲስተም ያለ ባህላዊ ሁኔታ ማለት ነው ባህሉን ፖለቲካዊ አመለካከቱን ወደ ኢኮኖሚ ሁኔታው ታሳቡ ሳይደረግ በእኩልነት የመከበር መብት ማለት ነው to promote and protect all human rights and fundamental freedom እንደዚሁ to promote and protect all human rights ማለት ሁሉንም ሰብአዊ መብቶች ሊያከብሩ እና በደንብ ፕሮሞት ሊያደርጉ ግድ ነው እዛ ቪየና ዲክላሬሽን ላይ ማለት ነው and fundamental freedoms እንደዚሁ መሰረታዊ የሆኑ የነጻነት መብቶች እንደዚሁ ሊያከብሩ ይገባል ሁሉም መንግስታት የሚል ጸድቋል ቪየና ዲክላሬሽን ላይ 1993 ማለት ነው action to be taken by states parties action to be taken by state parties ሀገራት ወይ ደግሞ መንግስታት ሊያደርጓቸው የሚገቡ አክሽኖች ምን ናቸው በሰብአዊ መብቶች ላይ ማለት ነው adopt legislation and administrative measures to promote human rights እሺ adopt legislation and administrative measures ማለት የሚወጡት ህጎችና እንደዚሁ አስተዳደር ሁኔታዎች የሰብአዊ መብቶችን ሊያከብሩ ይገባል adopt legislative and other measures to abolish discrimination እንደዚሁ የሚያወጧቸው ህጎች legislative ማለት የሚወጡት ህጎችና ሌሎች መለኪያዎች ደግሞ to abolish discrimination ልዩነትን የሚያስወግዱ መሆን መቻል አለባቸው protect and promote the right of a person promote and okay ensure that the private sector እንደዚሁ ማረጋገጥ የግሉ ዘርፍ ላይ ያለውን ኢንዲቪጁዋልስ እንደዚሁ ማህበረሰብ ግለሰቦች ማለት ነው respect the right of persons የሰዎች መብት እንዲያከብሩ እሱን ማረጋገጥ መቻል አለበት undertake research and development of accessible goods service and technology እንደዚሁ ጥናትን የመስራት development of accessible goods and service እንደዚሁ ቁሳቁሶችን አገልግሎትና ቴክኖሎጂን ደግሞ የማልማት ሂደት ይሄም ደግሞ ሰብአዊ መብቶችን ስለሚያጎናጽፍ ማለት ነው ይሄን አደረገ ማለት ሰብአዊ መብታቸው ቴክኖሎጂን ለምሳሌ አቀረበ ማለት አክሰሲብል አደረገ ማለት መረጃ ማግኘት መብታቸው እንትን ይላል ማለት ነው እዚህ ጋርም እንደዚሁ ምን ይላል provide accessible information መረጃዎችን መስጠት ማድረስ about assistive technology to persons አስፈላጊ የሆኑ ቴክኖሎጂን በማቅረብ መረጃዎችን መስጠት መቻል ማለት ነው promote training on the right of convention to professionals and staff እንደዚሁ ስልጠናን የመስጠት on the right መብቶች ላይ የሚያተኩሩ ስልጠናዎችን መስጠት the right of the convention ማለት የስምምነቱ መብቶች ማለት ነው to professionals ለባለሙያዎችና ለሰራተኞች ማለት ነው obligation to respect የማክበር ደግሞ እንደዚሁ ግዴታ አለባቸው ማለት ነው each state እያንዳንዱ ሀገር has a primary responsibility የመጀመሪያው ኃላፊነት and duty ግዴታው to protect ሊጠብቅ ነው promote and implement all human rights ሁሉንም የሰው መብቶች ሊያስተገብር ነው and fundamental freedoms መሰረታዊ የነጻነት መብቶችን ሊሰጥ ነው የመጀመሪያው primary responsibility ማለት ነው inter alia by adopting such states as may be necessary to create all conditions necessary in social economic political and other fields ይላል by adopting such steps እንደዚህ አይነት መሰል የሆኑ እርምጃዎችን በመውሰድ as may be necessary to create all conditions necessary ለሁሉም ነገሮች አስፈላጊ ለሆኑ ነገሮች ማለት ነው ምን አመቺ የሆኑ አስፈላጊ ሁኔታዎችን በመፍጠር በማሳካት ማለት ነው
የሰብአዊ መብቶች እንዲከበሩ አስፈላጊ ነገሮች ካሉ ያንን በማቅረብ ማለት ነው። ኢንሶሻል በማህበራዊ ኢኮኖሚያዊ ኤንድ ፖለቲካዊ እና በሌሎችም ፊልዶች ማለት ነው። አዝዌላስ ዘሊጋል ጋራንቲ ሪኳየር ቱ ኢንሹር እንደዚሁ ህጋዊ የሆነ ዋስትና የመስጠት ማለት ነው። በመስጠት ማረጋገጥ መቻል አለበት ማለት ነው። ኦብሊጌሽን ቱ ሪስፔክት የማክበር ግዴታ ስንል ስቴትስ ዛት ሀገራቶች ዛት ፓርቲስ መስት ሪፍሬን from interfering with the enjoyment of the rights of person with disabilities. The right of person with disabilities ማለት የአካል ጉዳተኛ መብቶችን አካል ጉዳተኛ የሆነን ሰው መብት የማክበር እንደዚሁ እንዲከበር ተጽዕኖ የመፍጠር እንደዚሁ ግዴታ አለባቸው። for example state must not perform medical experiment on person ለምሳሌ state must not perform medical experiment on person with disability without their consent or exclude a person from school on the basis of disability. Okay. State must not perform medical experiment ወይ ደግሞ የህክምና ጥናት ማድረግ የለባቸውም on person በሰው ላይ with disability አካል ጉዳተኛ በሆነ ሰው ላይ without their consent ያለ ፈቃዳቸው ጥናት መስራት አይችልም ማለት ነው። or exclude a person from school እንደዚሁ ከትምህርት ቤት የማስወጣት on the basis of disability አካል ጉዳተኛ ስለሆነ ትምህርት እንዳያገኝ ማድረግ ይህም ደግሞ አይገባም ማለት ነው። obligation to protect ነው የመጠበቅ ግዴታ ደግሞ አለባቸው። the obligation to protect የምንለው requires state to protect the individuals against abuse by non-state actors. okay obligation to respect ምንን ይዛል? state to protect individuals ግለሰቦችን የመጠበቅ ግዴታ አለበት against abuse ከሚያጠቁት ማለት ነው by non-state actors የመንግስታዊ ከሆኑ አካላቶች ማለት ነው። foreign state agents እንደዚሁ የውጭ አገራቶች ሰዎች ማለት ነው or አካላቶች or state agents እንደዚሁ እንደዛው ሀገር ላይ መንግስታዊ በሆኑ አካላቶች ላይም ደግሞ acting outside of their official capacity ይላል። okay obligation to fulfill የማሟላት ግዴታ ማለት ነው። የማሟላት ግዴታ according to the obligation to fulfill obligation to fulfill የማሟላት ግዴታ በሚለው መሰረት ማለት ነው states are required to take positive action አዎንታዊ የሆነ አክሽን ወይ ደግሞ ድርጊት ማሳካት መቻል አለባቸው፣ መስጠት መቻል አለባቸው፣ ወደ ተግባር ማስገባት መቻል አለባቸው ማለት ነው። ensure that human rights can be realized ማረጋገጥ መቻል አለባቸው የሰብአዊ መብት እውን በማድረግ ሂደት ላይ አዎንታዊ የሆነ ፖዚቲቭ አክሽን ድርጊት ወይ ደግሞ ትግበራ በማካሄድ ማሳየት መቻል ይጠበቅባቸዋል ነው። the extent of the obligation to fulfill varies according to the right concerned in the state available resources ይላል። አስፈላጊ የሆኑ ግብአቶችን በማሟላት the extent of obligation to fulfill varies ማለት ግዴታውን ከመወጣቱ ባሻገር ደግሞ to fulfill varies according to the right concerned ያ መብት በሚጠብቀው ሁኔታ ማለት ነው በሚጠይቀው አንፃር and the states available resources እንደዚሁ ደግሞ ሀገራት ባላቸው ሀብት መሰረት እንደዚሁ ሊያከብሩ ይገባል ማለት ነው። ጀነራሊ በአጠቃላይ ጀነራል ስፒኪንግ ማለት በአጠቃላይ ንግግራችን ላይ ጠቅለል ስናደርገው however state should create ሀገራቶች መፍጠር ይገባቸዋል ሌጋል ኢንስቲቱሽናል ህጋዊ እንደዚሁ ድርጅታዊና ፕሮሲጀራል ኮንዲሽን እንደዚሁ ደግሞ መመሪያዊ የሆኑ ሁኔታዎችን መፍጠር ይገባቸዋል። that rights holders መብት የሚይዙ ሰዎችን need in order to realize enjoy their rights in full ማለት ባለ መብቶች ምን እንዲያደርጉ እውን እንዲያደርጉ መብታቸውን እና እንዲያስተገብሩ የማድረግ ግዴታ ይኖርባቸዋል። ይሄንን ከሰርከምስታንስ በማሳካት ሂደት ላይ ማለት ነው። ኢንስትሩመንትስ for the protection of human rights የሰብአዊ መብቶችን በመጠበቅ ሂደት ላይ ያሉ ማቴሪያሎች ወይ ደግሞ ኢንስትሩመንቶች መሳሪያዎች ምን ናቸው የሚለው ላይ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ቅድም እንዳልነው የሰብአዊ መብቶች ስምምነት ዓለም አቀፍ የሰብአዊ መብቶች ድንጋጌ ይባላል 1948 ላይ ማለት ነው። the universal declaration of human rights was UDHR
adopted by resolution of the general assembly በዩናይትድ ኔሽን ጀነራል አሴምብሊ በተባበሩ መንግስታት አጠቃላይ እንትን አሴምብሊ ምክር ቤት ማለት ነው የጸደቀ ነው on December 10 1948 ዲሴምበር 10 1948 ላይ ማለት ነው የጸደቀ ነው። ይሄ ስምምነት ማንኛውም ሀገር የዜጎቹን ሰብአዊ መብቶች እንዲያከብሩ ስምምነት የተደረሰበት ኮንቬንሽን ነው። although it's not a legally binding instrument, the declaration was adopted for the purpose of defining human rights. okay ከህጋዊ ከሆኑ ባይንዲንግ ኢንስትሩመንት ጋር ባይገናኝም እንኳን ሌጋሊ ባይንዲንግ ኢንስትሩመንት the declaration was adopted ይሄ ስምምነት ወይ ደግሞ ድንጋጌ was adopted for the purpose of defining human rights ምንን ዲፋይን ለማድረግ ነው የሰው መብቶችን ዲፋይን ለማድረግ የመጣ ነው። እነዚሁ ፋንዳሜንታል ፍሪደም ማለት ነው አርቲክል 55 ላይ ቅድም በነገርና ባልነው መሰረት ማለት ነው ኦፍ ዘ ዩኤን ቻርተር ላይ የጸደቀ ነው which all UN member states are obligated to observe and respected ሁሉም የዩኤን አባላቶች ዩናይትድ ኔሽን አባላቶች በጣም ብዙ ሀገራቶች አሉ እዛ ዩኤን አባል ሀገር የሆኑ ማለት ነው ሁሉም የማክበር ግዴታ አለባቸው ማለት ነው። ኢንተርናሽናል ሂውማን ራይትስ ኮንቬንሽን ነው ሌላው ዓለም አቀፍ የሰው መብቶች ስምምነት ቢሳይድ ቱ ዩኤን ቻርተር ከዩናይትድ ቻርተር ጎን ለጎን እንደዚሁ ደግሞ ከዩዲኤችአር ከላይ ባለው መሰረት ዓለም አቀፋዊ የሰብአዊ መብት ድንጋጌ ካልነው ጎን ለጎን ዩኤን እንደዚሁ ዩናይትድ ኔሽን የተባበሩት መንግስታት ድርጅት ፕሬዘንትሊ ሃዝ ሞር ዛን 10 ኮር ሂውማን ራይትስ ትሪቲ ቤዝድ ሂውማን ራይትስ ኢንስትሩመንት ከ10 በላይ የሰብአዊ መብቶች ድንጋጌ ወይም ኢንስትሩመንቶች አሉት ማለት ነው። ከነዚህ ጎን ለጎን ዩዲኤችአርም እሱ ነው ዩኤንም እነዚሁ የዩኤን ቻርተርም የዩኤን አባል ሀገራቶች ያጸደቁት ነው። እንደገና በዚህ ከሱ በተጨማሪ ደግሞ ከ10 በላይ የሰብአዊ መብት ኢንስትሩመንቶችም አሉ ማለት ነው። this includes ምን ይይዛል but not limited to the convention on the prevention and punishment of the crime of genocide, the convention on the prevention የመጠበቅ and punishment of the crime of genocide እንደዚሁ የጄኖሳይድ ማለት የዘር ማጥፋት የዘር ጭፍጨፋ ዘርን መሰረት በማድረግ የሚደረጉ ጭፍጨፋና ቅጣትን በመከላከል ሂደት ላይ ስምምነት አላቸው ማለት ነው። ኮንቬንሽን ሪሌቲንግ ቱ ዘ ስታተስ ኦፍ ሪፊውጂስ 1951 ላይ ነው ደግሞ የስደተኞችን ሁኔታ የማክበር ከነዚህ ጋር የተያያዘ ስምምነትም አለባቸው። አንዱ ሀገር ዜጎች ወደ ሌላ ሀገር ዜጎች ሲሰደዱ እነዛን ስደተኞች የመጠበቅ ግዴታ አለበት የሚል ስምምነት አላቸው። ኢንተርናሽናል ኮንቨነንት ኦፍ ሲቪል ኤንድ ፖለቲካል ራይትስ ICCPR ኢንተርናሽናል ኮንቨነንት ኦፍ ሲቪል ኤንድ ፖለቲካል ራይትስ የሲቪል እና የፖለቲካዊ መብቶችን የማክበር እንደዚሁ ICCPR ይባላል። ይህም ስምምነት አለ ኢንስትሩመንት ነው ዩኤን ውስጥ ያለ። ስሌቨሪ ኮንቬንሽን የባርነት ስለ ባርነት ስምምነት አለ። ማንም ሀገር የሌላን ሀገር ዜጎች ወይ ደግሞ የራሱን ሀገር ዜጎች በባርነት የመሸጥ የመጠቀም መብት እንደሌለው የማክበር መብት ከባርነት ነፃ የማውጣት መብት እንዳለው ስምምነት አላቸው 1926 ላይ ነው። ይሄ በታሜንድድ ባይ ፕሮቶኮሉ ግን የጸደቀው 1953 ነው። ስምምነቱ 1926 እንዲሆን ማለት ነው። ኢንተርናሽናል ኮንቨነንት ኦፍ ኦን ሲቪል ኤንድ ፖለቲካል ራይትስ እንደዚህ የሲቪል እና የፖለቲካል ራይት በ1966 አለ። ሌላ ኢንተርናሽናል ኮንቨነንት ኦን ኢኮኖሚክ ዓለም አቀፍ ስምምነት አለ በኢኮኖሚያዊ ሶሻል ኤንድ ካልቸራል ራይት የማህበራዊና የባህላዊ መብቶች ደግሞ 1966 የጸደቃለ። ኮንቬንሽን አጌንስት ቶርቸር እና አዘር ክሩል እንደዚሁ ቶርቸር ያለመደረግ መብት እንዳላቸው ደግሞ ተስማምተዋል። ዜጎቻቸውን ቶርቸር ማድረግ እንደሌለባቸው ስምምነት ላይ ደርሰዋል እና አዘር ክሩልስ ማለት ሌሎች ጭካኔ የተሞላባቸውን ትሪትመንቶች ያለመፈጸም ስምምነት ማለት ነው። ኢንሂውማን ኦር ዲግሬዲንግ ትሪትመንት ኦር ፐኒሽመንት እንደዚሁ ኢሰብአዊ የሆነ ቅጣት ወይም ደግሞ ምርመራ ማለት ነው CAT ይሄም አለ። ኢንተርናሽናል ኮንቬንሽን ኦን ዘ ኤሊሚኔሽን ኦፍ ኦል ፎርምስ ኦፍ ራሺያል ዲስክሪሚኔሽን ሁሉም አይነት ዘርን መሰረት ያደረገ ልዩነት ያለ ማድረግ ስምምነት ደግሞ ተፈራርሟል። ICERD ይባላል። ሌላው ኢንስትሩመንት ዘ ኮንቬንሽን
ኦን ኢሊሚኔሽን የማጥፋት ስምምነት ምንን ኦል ፎርም ኦፍ ዲስክሪሚኔሽን አገንስት ዊሜን በሴቶች ላይ የሚደረግ ምንድን ልዩነትን ደግሞ የማጥፋት የማስወገድ መብት ስምምነት ዘ ኮንቬንሽን ኦን ዘ ራይትስ ኦፍ ዘ ቻይልድ የህፃናትን መብት የማክበር ስምምነት ዘ ኢንተርናሽናል ኮንቬንሽን ኦን ዘ ፕሮቴክሽን ኦፍ ዘ ራይት ኦፍ ኦል ማይግራንት ወርከርስ ኤንድ ሜምበር ኦፍ ዜር ፋሚሊ እዚህ ጋር ምን አይነት ስምምነት አላቸው? የስደተኛ ሰራተኞች ማለት ነው። ለምሳሌ የአንዱ ሀገር ዜጋ ሰራተኞች ወደ ሌላ ሀገር ለስራ ሲሄዱ እነዛን ስደተኛ ሰራተኞች የመጠበቅ ስምምነት ተፈራርመዋል። እንደዚሁ ሜምበር ኦፍ ዜር ፋሚሊስ ማለት የቤተሰቦቻቸውን አባላቶች ደግሞ የመጠበቅ እንደዚሁ ስምምነት ተፈራርመዋል ማለት ነው። ሌላው ሪጂናል መካኒዝም ነው። ክልላዊ ወይ ደግሞ ሪጂናል የሆኑ መካኒዝም ኦፍ ዋት መካኒዝም ኦፍ ፕሮቴክቲንግ ሂውማን ራይትስ ማለት ነው። የሰብአዊ መብቶችን የመጠበቂያ መንገዶች ማለት ነው። በሪጅን ደረጃ ማለት ነው። በአህጉር ደረጃ in addition to the international human rights regime function under the UN umbrella ይላል። በኢንተርናሽናል ሂውማን ራይትስ ሪጅም ፈንክሽን አንደር the UN አጠቃላይ የዓለም አቀፍ ሰብአዊ መብቶች በማን ስር ነው? በዩኤን አምብሬላ ዩኤን ሚንስ በተባበሩ መንግስታት ስር ነው ማለት ነው። ሌላ ሪጂናል ሂውማን ራይትስ ሌሎች ደግሞ አሉ። የክልል ስንት የአህጉራዊ ሰብአዊ መብቶች ድንጋጌዎች አሉ። 3 parts of the world በዓለም ላይ በሶስት ቦታዎች ተከፋፍሎ ማለት ነው። የአፍሪካ፣ የአሜሪካ እና ዩሮፕ ማለት ነው። እነዚህ ሁለቱ ኢንተርናሽናል ኤንድ ሪጂናል ሲስተሞች ዓለም አቀፋዊ እንደዚሁ ክልላዊ ሂደቶች are aimed to make ምንድነው ጎላቸው? ሜክ ሹር እርግጠኛ መሆን ማረጋገጥ ስቴት አክተርስ አር ፉልፊሊንግ ዜር ኦብሊጌሽንስ መንግስታት ምናቸውን እንዲያሟሉ ግዴታቸውን እንዲያሟሉ ኢን ፕሮሞቲንግ በማስተዋወቅ በማሰራጨት ፕሮቴክቲንግ በመጠበቅና ፕሮቫይዲንግ ኤንድ ፉልፊሊንግ በማሟላትና በመስጠት ሂደት ላይ የበኩላቸውን እንዲያደርጉ የሚያደርግ ስምምነት ነው ማለት ነው።